ዛሬ ለመስራት የተዘጋጀሁት እንደዚህ የሚያምር ለየት ያለ የሽምብራ ማባያ አሰራር ነው። አሰራሩን እያንዳንዱን አብረን እንመለከታለን። አብራችሁኝ እንድትቆዩ በትህትና እጋብዛችኋለሁ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ደግሞ የሚገርም ሰላተት ሐሙስ ለመስራት መጥቻለሁ። የምግብ ማባያ ወይም ደግሞ አረቦች ሰላተት ሐሙስ ይሉታል። ስለዚህ እንዴት እንደምንሰራው አብረን እናያለን። እዚህ ጋር የተቀቀለ ሽምብራ፣ የወይራ ዘይት፣ ታሂና፣ እርጎ፣ ሎሚ፣ ነጭ ሽንኩርት፣ ቆንዶ በርበሬ፣ ካሙን፣ ጨው እነዚህን አዘጋጅቻለሁ። እያንዳንዱ እንዴት አድርገን እንደምንጠቀመው አብረን እናያለን። ይሄ ሽምብራ እኔ ራሴ ቤት ውስጥ ዘፍዝፌ ቀቅዬ ያዘጋጀሁት ነው። ለተለያዩ ነገር ስለምጠቀመው አንዴ ቀቅልና ፍሪጅ ውስጥ አስቀምጣለሁ። እዚህ ጋር እርጎን እጨምራለሁ። ወጥም ልትሰሩት ትችላላችሁ። እንደዚህም ለማባያ፣ ለዶሮ ማባያ፣ ለስጋ ማባያ እንደውም ለቁርስ ቂጣ ቀብታችሁ ለመብላት ይጠቅማችኋል። እና በዚህ መልኩ ሎሚ አንድ ሎሚ ጨምቄ ያለው፣ ከዛ ጨው፣ ቆንዶ በርበሬ፣ ከሙን፣ ጨው አንድ ሻይ ማንኪያ፣ ከሙን ግማሽ ሻይ ማንኪያ፣ ሩብ ቆንዶ በርበሬ፣ እዚህ ጋር ሩብ ኩባያ ታሂና አርጌ ያለው፣ እዚህ ጋር ነጭ ሽንኩርቱን እየጨፈለኩ ጨምሬዋለሁ። ከዛ አንድ ላይ እናደባልቀዋለን። ብዙ ጊዜ ጥብሳ ጥብስ ሲሰራ፣ ስጋ መሽዊ ሲሰራ ይሄ ያው ለማባያነት ይፈልጉታል። እንደገና ደግሞ የሚጠቀለል ሳንዶች ሲሰራም በዛም ይፈለጋል። እና በዚህ መልኩ አዘጋጅቻለሁ። ጨውን አይታችሁ ጨውን መመጠን ትችላላችሁ። ከዛ እኔ በሶስት ሳህን ከፍለዋለሁ። የተለያዩ አድርጌ ነው የሚሰራው። በሚያምር መልኩ አድርጌ አሳምሬ እሰራዋለሁ። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው። የተዘጋጀ ከምትገዙ እንደገና ደግሞ ዱቄቱን ከምትገዙ እንደዚህ ሽምብራ እንዲቀቀላችሁ ፍሪጅ ውስጥ አስቀምጣችሁ ለምትፈልጉት ነገር ማዘጋጀት ትችላላችሁ፣ ጊዜ ካላችሁ ማለት ነው። ስራ የሚበዛባችሁ ያው እናንተ በሚመቻችሁት መልኩ መስራት ትችላላችሁ። እዚህ ጋር በስኖበር የሚሰራውን ነው። ሰምና አድርጌ አቀልጥና ከዛ ስኖበር ጨምራለሁ። ይሄኛው ስኖበር ያው አረብ ሀገራት ላይ በጣም ተወዳጅና በጣም ውድ ነውና ልክ ይሄ ዛፈራን የሚባለውና ይሄኛው በጣም ውድ ናቸውና እንደ ወርቅ ነው ዋጋቸው ማለት ነው። በጣም ውዶች ናቸው። እዚህ ጋር ይሄው ስኖበር አድርጌያለሁ። እንደዚህ በሚያምር መልኩ አቅርቤዋለሁ። እዚህ ጋር ደግሞ ስማ የሚባለው እሱን አደርጋለሁ በወይራ ዘይት እና በተቀቀለ ሽምብራ። እንደዚህ ያው ሽምብራ መሆኑን ለማሳወቅ እንደዚህ የሚያደርጉታል። እና እናንተ በሚመቻችሁ መልክ ሰርታችሁ እንደዚህ ያሳምራችሁ ማቅረብ ትችላላችሁ። እዚህ ጋር ደግሞ ዘይቱን የወይራ ፍሬ ማለት ነው። ዘይቱን ሲጨመቅ ደግሞ ዘይቱ የወይራ ዘይት ማለት ነው። ዘይት ዘይቱን ይሉታል። ከዛ እንደዚህ በፐርስሊ ወይም በአዶነስ በሱ እንደዚህ። ይሄኛው ቀዩ ደግሞ ፓፕሪካ ነው። ትልቁ የሚያቃጥለው ቃሪያ የተፈጨ ዱቄቱ ማለት ነው። እና ወደ ቤተሰቦቼ እንደዚህ በሚያምር መልኩ ሰላተት ሐሙስ ሰርቻለሁ፣ ማባያ ማለት ነው።
እና ስለነበረኝ ጊዜ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ሼር፣ ላይክ አድርጉ። ሀሳብ አስተያየታችሁ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ።